ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረው ክርስቶስ አርለ ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር። ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህር ወይ የት ሄደህ ጠፋ ያራኒው ግን ተፈልጉታሉ። የቀራኒው ግን እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረው። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነግሯቸው ነበር። በጭንቀት ሰዓት ክርስቶስ ነበር። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ። ለስጋህ ለደምህ አብቃኝ ብላችሁ ለምኑ። ጸሎት ማለት ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር ከኖህ መሐኬት ነቅተን ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ሁሉ ይቆያሉ፣ አልሞት ይላሉ። ክርስቶስን ግን ሲያዩት ወዲያውኑ ሞቶ ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? አጥንቱ እስከሚታይ ተገርፎ በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ። ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡት እንዲሰክር ማለት። ከሰከረ ህመሙ ትንሽ ምን አይለው አይስ ክርስቶስ ሊያጠጡ ሲል ወይን ተፋው ነው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል። ለኛ ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው። የሚያደነዝዝ ወይን አልፈለገም። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበትና በሞተበት ዕለት ኒቆዲሞስ እንደሌላው ቀን ሳይፈራ በሌሊት ልምጣ ሳይል ፈራ ተባ ሳይል ስለ ክርስቶስ በአደባባይ የመሰከረው ክርስቶስ በሞተበት ዕለት በዛን ብቻውን በሆነ ቀን በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ኒቆዲሞስ ተነሳ። ጌታ ሆይ አለ፣ እንደሌላ ቀን አላፍርብህም፣ እንደሌላ ቀን እስኪመሽ አልጠብቅም፣ ሌሊት እስኪሆን አልጠብቅም፣ እምነቴን ዛሬ በአደባባይ ገልጻለሁ ብሎ ኒቆዲሞስ ከቤቱ ወጣ። ወደ ጲላጦስ የአርማትያው ዮሴፍ ከሚባል ሌላ ጻድቅ ሰው ጋር የኢየሱስን ስጋ ለመኑት ይላል። የኢየሱስን ስጋ ለመለመን ያብቃል። አሁን እዚህ መሃል እኔ ንስሐ አባቴ ይገላምጡኛል፣ በደንብ አይንከባከቡኝም፣ እኔ እሳቸውን መለማመጥ ሰለቸኝ ብሎ ከስጋው ደሙ የሚርቅ ሰው አለ። ለክርስቶስ ስጋና ደም ምእመናን አይደለም ካህን ቀርቶ ጲላጦስ የሚለመናል። ጲላጦስ እኛ እንኳን የምንለምነው ካህናቱንም አለ ራሱን ክርስቶስ ስጋህን ደምህን ለሕይወት እቀበል ዘንድ ስጠኝ እያለ እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙት። ይህን ጊዜ ራሱ እግዚአብሔር ገሰጻቸው። ምን ብሎ ገሰጻቸው? ለምን እንደ ተራ ሰው እያለቀሳችሁ ትገንዙታላችሁ? እያመሰገናችሁ ገንዙት ተብለው ጸሎት ተሰጣቸው። ሁሉም የሚጸልየው ጸሎት አለ። ቅዱስ እግዚአብሔር በሉ እስኪ፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ይህንን ጸሎት እየጸለዩ ማለት እስከ ዛሬ ሲፈራ ሲተባ ነበር። አሁን ስልጣኔም ገደል ይግባ ሀብቴም ገደል ይግባ ከክርስቶስ አይበልጥም ብሎ ያቺ ሴት የ300 ዲናር ሽቱ በጌታ እግር ስር አፍሳል ነበር። ኒቆዲሞስ ደግሞ ከሞተ በኋላ አምጥቶ በክርስቶስ ፊት ሽቱ አፈሰሰ። አጠቡት እያለቀሱ። ሐዋርያት ጥለው በሸሹበት ቀን ክርስቶስን አጥበው የገነዙ የአምላክን ስጋ ያከበሩ ካህናት ዮሴፍና ኒቆዲሞስ ናቸው። አሁን የትንሣኤ ሰሞን ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ ኢየሱስን በሰንዱናት ገነዙት። ግን በ3ኛው ቀን ደግሞ ተነሳ እያልን እንዘምርላቸዋል። በመከራ ቀን ሃይማኖትን መግለጽ እንዴት ያለ ነው! በሰላም ጊዜ በሌሊት መጣ ኒቆዲሞስ፣ በሰላም ጊዜ ፈራ ተባለ። የመከራ ቀን ግን ሞት ቢመጣ ይምጣብኝ ብሎ ሃይማኖቱን ገለጸ። ሰው የሚክደው እኮ በመከራ ቀን ነው አይደል? በክፉ ቀን እምነታችንን ለመግለጽ እግዚአብሔር በቸርነቱ ይርዳል። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስኪ ከኔ ጋር በሉ፣ የኒቆዲሞስ ክርስትና። ከአራቱ ወንጌላት መካከል ኒቆዲሞስ የሚለው ስም የተጻፈው በዮሐንስ ወንጌል ላይ በከበረው ነገረ መለኮታዊ ምስጢር በተጻፈበት በዮሐንስ ወንጌል ላይ ብቻ ነው የኒቆዲሞስ ስም ያለው። ኒቆዲሞስን ዮሐንስ 3 ጊዜ ስሙን አንስቶታል። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ላይ ነው፣ አሁን ያነበብነው። ሁለተኛው የዮሐንስ ወንጌል ምዕራፍ 7 ላይ፣ ሶስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ። ኒቆዲሞስን ዮሐንስ ስንት ጊዜ ያነሳው?
3 ጊዜ አነሳው። የመጀመሪያውን ላንብብላችሁ። ኒቆዲሞስ የሚባል የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ አንድ ሰው ነበረ፣ በሌሊትም ወደ ኢየሱስ መጥቶ ነበረ ይላል። ኒቆዲሞስ ምዕመናን የአይሁድ አለቃ ነው። አለቅነቱ በ3 ምክንያት ነው አለቃ የተባለው። የመጀመሪያው የመንግስት ባለስልጣን ነው። ኒቆዲሞስ በዚያን ዘመን የነበረው የአይሁድ ሸንጎ አባል የሆነ የምክር ቤት አባል የሆነ በዘመናችን ቋንቋ የፓርላማ አባል የሆነ የመንግስት ባለስልጣን። ይህ ብቻ ግን አይደለም፣ ባለስልጣን ብቻ አይደለም፣ የተማረም ሰው ነው። በጣም በወቅቱ የነበረውን የኦሪት ትምህርት ጠንቅቆ የተማረ ምስጢር ያደላደለ ከጉባኤ የዋለ ሰው ነው። ስለዚህ ኒቆዲሞስ አንደኛ ባለስልጣን ነው፣ ሁለተኛ የተማረ ሰው ነው፣ ሶስተኛ ደግሞ ባለጸጋ ነው። በጣም ባለ ሀብት ነው። ብዙ ገንዘብ ያለው የሞላው የተረፈው። እንግዲህ አንድ ሰው ላይ 3ቱም ነገሮች በአንድ ጊዜ ይገኛሉ። በጣም ያስቸግራል። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን የተማረ ላይሆን ይችላል። አንዳንድ ሰው የተማረ ሊሆን ይችላል፣ ግን ስልጣን አይኖረው። ብዙ ጊዜ እንደውም ስልጣን የተማረ ሰው አይወድም ይባላል። ከኔ ጋር ናችሁ? አንዳንድ ሰዎች በጣም ይማሩና ስልጣን ላይ ሳሳ ይላሉ፣ ገንዘብ ላይ ሳሳ ይላሉ። አንዳንድ ሰዎች በጣም ስልጣን ይኖራቸውና ትምህርቱ ላይ ሳሳ ይላሉ። ኒቆዲሞስ ግን 3ቱን አስተባብሮ የያዘ ሰው ነው። በሀብት ላይ ሹመት፣ በሹመት ላይ ዕውቀት፣ ትምህርት ያለው ሰው። ቤተክርስቲያን ገንዘብ ስላለው ስሙን አታነሳም። ሰው ስልጣን ስላለው ስሙን አታነሳም። ምሁር ስለሆነ ስሙን አታነሳም። ኒቆዲሞስን የምናስበው በሀብቱ፣ በዕውቀቱ፣ በሹመቱ ሳይሆን በሌሊት ወደ ኢየሱስ መጥቶ ስለነበረ። በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። ኒቆዲሞስን የምናከብረው ወደ ክርስቶስ ስለመጣ ነው። ብዙ ሀብታሞች አሉ፣ ብዙ ሹማምንት አሉ፣ ብዙ የተማሩ ሰዎች አሉ። ኒቆዲሞስ የሚለየው በሌሊት ወደ ክርስቶስ በመምጣቱ ነው። ገንዘብ ያላቸው ሰዎች ሌሊት ወዴት ነው የሚሄዱት? ሀብት ያላቸው ሰዎች ሌሊት የት ነው የሚያሳልፉት? ስልጣን ያላቸው ሰዎች ሌሊቱን ምን ሲያደርጉበት ነው የሚያድሩት? ሌሊት እኮ የኃጢአት ሰዓት ነው። ሰይጣን የሚሰለጥንበት፣ መናፍስት የሚፈነጩበት፣ ወንጀል የሚሰራበት፣ ደም የሚፈስበት፣ የሚሰከርበት፣ አመንዝራነት የሚፈጸምበት የክፋት ሰዓት ነው ሌሊት። ኒቆዲሞስ ግን በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበረ። እግዚአብሔር በሌሊት ወደሱ ለመምጣት ያብቃል። መሄጃ አጥቶ አይደለም፣ ገንዘብ አጥሮት አይደለም። አንዳንድ ሰው በሌሊት ወደ ኃጢአት መሄድ ይፈልግና ግን ገንዘብ የለውም። ቢኖረው ይሄን ነበር፣ ግን ይቸግረዋል። እንዳይጠጣ እንዳይሰክር ኪሱ ያጥርበታል። ኒቆዲሞስ ገንዘብ አለው፣ ሀብት አለው፣ ስልጣን አለው፣ ጠባቂዎች አሉት። በሌሊት ቢሄድ የሰላም ችግር የለበትም፣ የደህንነት ችግር የለበትም። ግን እሱ መርጦ የመጣው በሌሊት ወደ ማን ነው? ወደ ክርስቶስ ነው። ሰዓታት ቋሚ ነው ኒቆዲሞስ። ማህሌት ቋሚ ነው ኒቆዲሞስ። ኪዳን አድራሽ ነው ኒቆዲሞስ። እንቅልፉን ሰውቶ ከክርስቶስ ጋር የሚያሳልፍ ሰው ነው። አምላካችን እንዲህ ለማድረግ ሁላችንም በቸርነቱ ይርዳል። በሌሊት መምጣት ወደ እግዚአብሔር ትልቅ በረከት አለው። ከፈቃዴ ሰዋልሃለሁ ይላል ነቢየ እግዚአብሔር ዳዊት። ከምን ሰዋልሃለሁ? ዘእንፈቃደ፣ ከፈቃዴ ሰዋልሃለሁ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከኖህ ማሐኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለ። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት ወደ እርሱ እንድንመጣ በቸርነቱ ይርዳል። ይህ ብቻ ግን አይደለም ምዕመናን፣ ሌሊት የተባለው ሰዓቱ ብቻ አይደለም። እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ጌታ የመጣው በምን ሰዓት ነው አልኳችሁ? በሌሊት ነው። ግን በሌሊት ማለት ማታ ብቻ አይደለም ምዕመናን። አንዳንዴ በህይወታችን ቀኑ ሌሊት የሚሆንብን ጊዜ የለም አለ እኮ። ዙሪያው ገደል የሚሆንብን፣ የሚጨልምብን፣ ተስፋ የምንቆርጥበት ሰዓት አለ አይደለም? ስለዚህ በጨለመብን ሰዓት፣ ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት፣ አምላካችን በጭንቀት ሰዓት ወደ እሱ የምንመጣበትን ኃይል፣ ብርታት በቸርነቱ ያድለን። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል።
ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። ወደ ክርስቶስ ከመጣህ ሌሊቱ ቀን ይሆናል። እስመ ጽልመትኒ ይጸልም በኀቤከ፣ ጨለማም ባንተ ዘንድ አይጨልምም ይላል። ክርስቶስ ያለበት ጨለማ ቀን ነው። እሱ ያለበት ጨለማ ብርሃን ነው። እሱ ራሱ ብርሃን ስለሆነ ማለት ነው። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለግን በአምጣነ ጽልመታ ከማሁ ብርሃና ይላል ነቢየ እግዚአብሔር ዳዊት። በጨለማዋ ልክ ብርሃኗም እንዲሁ ነው ይላል። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራለን። ስለዚህ ኒቆዲሞስ በሌሊት ወደ ማን መጥቶ ነበር አልኳችሁ? ወደ ኢየሱስ መጥቶ ነበር። ይህን ያህል ካመሰገን ነው ግን ምዕመናን፣ ኒቆዲሞስ በሌሊት የመጣው ወደ ክርስቶስ መምጣቱን እናደንቃለን፣ እናከብራለን። ግን ደግሞ በሌሊት የመጣው ለጥሩ ምክንያት ብቻ አይደለም። ኒቆዲሞስ በሌሊት የመጣው በክርስቶስ አፍሮ ስለነበረ ይገርማቸዋል። በዚያን ጊዜ የአይሁድ ሸንጎ አባል የሆኑ ጸሐፍት ፈሪሳውያን ከክርስቶስ እግር ስር ቁጭ ብለው ሲማሩ ከታዩ የአይሁድ ሸንጎ ውስጥ እንዲገቡ አይፈቀድላቸውም ነበር። ስልጣናቸው ይነካ ነበረ። ከሹመታቸው ይባረሩ ነበር። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት ምንድን ነው? ስልጣኑ ሳይነካ የክርስቶስ ተማሪ መሆኑ ሳይታወቅ ማንም ሳያየው ከጌታ ለመማር ነበር። ከኔ ጋር ናችሁ? ስለዚህ በክርስቶስ ምን ብሏል ማለት ነው? አፍሮበታል። በአምላካችን ከማፈር በቸርነቱ ይሰውራል። አይገርማችሁም? ፈርቶ ነበር። በጨለማ ሰው አየኝ አላየኝ ብሎ። አንደኛ አስቡት፣ ኒቆዲሞስን ያህል የተማረ ሰው ቁጭ ብሎ በእድሜ ከሱ ከሚያንሰው የ30 ዓመት ጎልማሳ ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ሰዎች ሲያዩት ምን ይሉታል? ውይ እኛ እኮ የተማረ ነው ብለን እናስብ ነበር። ገና ትምህርት እየጀመረ ነው እንዴ? ከታናሹ ይማራል እንዴ እንዳይሉት በጨለማ ተደብቆ መጣ። አባቶቻችን ተከብሮ ያደርጋል ደንቆሮ ይላሉ። መከበር ያደነቁራል። አንዳንድ ሰው ሲማር ላለመታየት ብሎ ይደበቃል። ስለዚህ ኒቆዲሞስ ተደበቀ። የመጣው በጨለማ ነበር። አንዳንድ ሰዎች ስልጣን ላይ ያሉ ሰዎች ወደ እግዚአብሔር ቤት ሲመጡ ይፈራሉ። ተደብቀው ተሸፍነው ኮፍያ አድርገው መነጽር አድርገው ማስክ አድርገው የሚመጡ ሰዎች አሉ። ለምን? አይ ለስልጣኔ ጥሩ አይደለም፣ እዚህ ቦታ ላይ ከታየው ለኔ ጥሩ አይደለም፣ የሚያበላሽብኝ ነገር አለ ይለዋል። አንዳንድ ሰዎች ንግድ ያላቸው ሀብት ያላቸው ሰዎች እንዲህ ያለ የቤተ ክርስቲያን አገልግሎት እንዲህ ያለ ጉባኤ አግዙ እርዱ ሲባሉ ገንዘብ እንሰጣለን ግን መነካካት አንፈልግም የሚሉ ሰዎች አሉ። ስራችንን ያበላሽብናል፣ ሃይማኖተኛ መስሎ መታየት አንፈልግም የሚሉ ሰዎች አሉ። በክርስቶስ የሚያፍሯል። ዕውቀት ያላቸው የተማሩ ሰዎች በዲግሪ ላይ ዲግሪ በፒኤችዲ ላይ ፒኤችዲ የደራረቡ ሰዎች እዚህ መጥቶ እግዚአብሔር እግር ስር ቁጭ ለማለት ትትና የሚጎላቸው ሰዎች አሉ። አረ ምንም ፒኤችዲ የማያስፈልገው እኛ ራሳችን እኮ በክርስቶስ እናፍራለን። አናፍረው? አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ ማለት ሰው ሳያየው ግራ ቀኝ አይቶ ቢሳለማል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛማ። ጸሎት አድርጎ ምግብ ለመብላት የምትሰሩበት ቦታ ምንሰራበት ቦታ ምናፍር ሰዎች አሉ። ግራ ቀኝ አይቶ የሚያማትባል። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበረም? ምናሳፍረው እኮ እኛ ነው። ለማማተብ የሚያፍር አለ። ማተብ አስሮ ለመታየት ነጠላ ለብሶ ለመሄድ። አሁን ወደዚህ ሲመጣ ከቢሮ ከሚሰራበት ቦታ ወይ ከትምህርት ቤት የት ነው የምትሄጂው የት ነው የምትሄደው ሲባል እዚህ ደርሼ መጣሁ የሚሉ ሰዎች አሉ። ነጠላቸውን አጣጥፎ ቦርሳ ውስጥ የሚደብቁ። ይሄ የኒቆዲሞስ ችግር። በክርስቶስ አፈረበት። ወጣት ሆኖ እንደሚጾም እንደሚጸልይ እንደሚሰግድ ለመናገር የሚያፍራል። ጓደኞቹ ኋላ ቀር እንዳይሉት ሃይማኖተኛ እንዳይሉት። ድሮ ተማሪ ያለን ቤተክርስቲያን የምንሄድ ልጆች ወጨጌ የሚል ስም ነበራል። እየሰማችሁ ነው? ምን የሚል ወጨጌ? የፓትርያርኩ ስም ላይ ያለ አይደለ? ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ነው ገሌ ይባል ነበር። እና ያን ፍራቻ ብዙ ሰው ወደ ቤተክርስቲያን መምጣት ይፈራል። መንፈሳዊ ሆኖ መታየት ይፈራል። ክርስቶስን መምሰል የሚያሳፍርበት ጊዜ ነበር። እንደዚህ አይነት እፍረት ያለብንን ሰዎች እግዚአብሔር በቸርነቱ ይርዳል። ኒቆዲሞስ በሌሊት እየፈራ እየተባ ሰው አየኝ አላየኝ እያለ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ካለ በቀር ማንም ሊሰራ እንደማይችል ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ
እናውቃለን አለው። ክርስቶስን አደነቀው። ዮሐንስ ወንጌል ምዕራፍ 2 ላይ አሳና እንጀራ ማነው ውሃውን ወደ ወይን ለውጦ በቃና ዘገሊላ መመገቡ፣ ድውይ መፈወሱ፣ አጋንንትን መገሰጹን ሰምቷል ኒቆዲሞስ። ስለዚህ ምን አለ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ እንደማይችል ከእግዚአብሔር ዘንድ መምህር ሆነ ተልከ እንደመጣ እንደኔ የአይሁድ መምህር የሆንከው በትምህርት ቤት አይደለም እግዚአብሔር ልኮህ እንደሆነ እናውቃለን አለው። ይህን ጊዜ ክርስቶስ ምን መለሰለት መሰላችሁ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም አያያትም። አይወርስም ሳይሆን ምን አይላትም ሊያይ አይችልም። ኒቆዲሞስ ባለጸጋ ነኝ ብሎ ነው የመጣው። የተማርኩ ነኝ ብሎ ነው የመጣው። ባለስልጣን ነኝ ብሎ ነው የመጣው። ኧረ ገና አልተወለድክም፣ ልትወለድ ያስፈልጋል አለው ክርስቶስ። ገና መወለድ ያስፈልጋል። እኔን መምህር ሆይ ስላልክ እንዳንተ ያለ የለም ስላልከኝ አይደለም የምትድነው። መንግስተ ሰማያትን የምትወርሰው ድጋሚ ስትወለድ ነው። ሰው ድጋሚ ካልተወለደ በቀር የእግዚአብሔርን መንግስት ምን አይልም አያያትም። ይህን ጊዜ ኒቆዲሞስ ጠየቀ፣ እንዴ ሰው እንዴት ከሸመገለ በኋላ ድጋሚ ሊወለድ ይችላል ወይ? ወደ እናቱ ማህፀን እንዴት ድጋሚ ገብቶ ድጋሚ ይወጣል? ድጋሚ መወለድ ማለት ምን ማለት ነው አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። በትክክል ስንጠይቅ ይመልሳል እግዚአብሔር። ስለዚህ መለሰለት። ምን አለው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያያትም። ከምንና ከምን? ከውሃና ከመንፈስ ብሎ ተረጎመው። ከውሃና ከመንፈስ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ብላ ተርጉመዋለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ ውሃውን ደግሞ እንደ ሴት አድርጋ እንደ ማህፀን አድርጋ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ድጋሚ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግስት ምን አይልም አያያትም። ክርስቶስ ምስጢረ ጥምቀትን ነው የነገረው። ከኔ ጋር ናችሁ ምዕመናን? አሁን ዝም ብዬ ነው እንጂ የምተርክላችሁ። በነገራችን ላይ እዚህ ቁጭ ብላችሁ የምትሰሙ ሁላችሁም በህይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል አሁን ያነበብኩትን ነው። መቼ መሰላችሁ? ስትጠመቁ በ40 እና በ80 ቀን ክርስትና ስንነሳ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ምን አይልም። ትዝ አላችሁ? ክርስትና ስትነሱ አልሰማችሁትም? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ። ሁላችንም ግን ስጋችን ባይሰማው ምናችን ይሰማው? ነፍሳችን ይሰማው። ሰው ዳግመኛ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግስት ምን አይልም አይወርስም አለው። ይህን ጊዜ ኒቆዲሞስ ጠየቀ። ከኔ ጋር በሉ፣ ይህ እንዴት ሊሆን ይችላል? ቅድማውን ሰው እንዴት ድጋሚ ይወለዳል አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። ሁለተኛው ጥያቄ ግን እንዴት ሊሆን ይችላል? የቅድሙ ጥያቄ ከእውቀት ማነስ የተጠየቀ ነው። የአሁኑ ጥያቄ ግን ከእምነት ማነስ የተጠየቀ ነው። እግዚአብሔር እውቀት አንሶን ስንጠይቅ ይመልስልናል። እምነት አንሶን ስንጠይቅ ግን ይገስጸናል። አሁንም በቤታችን የጠየቀችው ከእውቀት ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እንዴት ያለ ወንድ እንዴት ይወለዳል? ትክክለኛ ጥያቄ ነው። መንፈስ ቅዱስ ይጸልልሻል የልዑል ኃይልም ያድርብሻል ስትባል እንደ ቃል ይደረግልኝ ብላ ተቀበለች። ኒቆዲሞስ ግን ክርክር ነው ያዘው። ለዚህ ነው እመቤታችንን እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላታለን። ኒቆዲሞስ ክርክር ነው የገባው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል። እምነት አንሶ ስትጠይቅ ግን ይገስጻል። ስለዚህ ክርስቶስ ገሰጸው ኒቆዲሞስን። ምን ብሎ ገሰጸው መሰላችሁ? አንተ የአይሁድ መምህር ስትሆን ይህንን አታውቅም አለው። አባቶቻችን ምን ይላሉ? ዓለም ልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን መምህር፣ አንተ የተማርክ ሰው አይደለህ እንዴ? ትልቅ ሰው አይደለህ እንዴ? እንዴት ይህንን አታውቅም ብሎ ዓለም ልሞ አክብሮ ገሰጸው ይላል። ክርስቶስ የማያስተምረን ነገር የለም። ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታውቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማቸዋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረህ እንዴት ይሰማል? እስቲ ዓለም ልሞ መገሰጽ ማለት ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ?
እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹን መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቱም እኮ ውሻ ነው አይደለም? አንተ ውሻ ሲላችሁ ደስ ይላችኋል? ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። ግን ውሻ እኮ ነው ሁለቱም። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ፀጉሩን ያካል የኔ ውሻ ሲባል ይቅለሰለሳል። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ። ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠባው አይደል? ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ትያለ። እግርሽ ትልቅ ነው ካለ ግን የሰው የሥነ ስርዓት የለው ይሳደባል እንዴ ነው የምንለው። ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠባው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን